ያኩዛዎች በጃፓን ውስጥ ከ100 ዓመታት በላይ የኖሩ የማፊያ ቡድኖች ናቸው። የራሳቸው ሕግና ስርዓትን ይከተላሉ። ዛሬ ብዙ ስለማይወራላቸው የጃፓን ማፊያ ታሪክ እንመለከታለን። የጃፓን ማፊያዎች በይፋዊ ስማቸው ያኩዛ በመባል የሚታወቁት በዓለም ላይ ካሉ እጅግ የተደራጁ እና የታወቁ ረጅም ታሪክ ካላቸው የወንጀል ቡድኖች መካከል የሚጠቀሱ ናቸው። ያኩዛዎች እንደ ሌሎቹ የዓለም ማፊያዎች በሚስጥር የሚንቀሳቀሱ ሳይሆን በጃፓን ማህበረሰብ ውስጥ የራሳቸው ቋሚ ቢሮዎች፣ የንግድ መታወቂያዎችና ህጋዊ መጽሔቶች ጭምር የነበሯቸው በግልጽ የሚንቀሳቀሱ ቡድኖች ናቸው። ያኩዛ የሚለው ቃል የመጣው ባኩቶ ከተባለው የጃፓን ባህላዊ የቁማር ጨዋታ ነው። በጃፓንኛ ያ ማለት 8 ቁጥር ሲሆን ኩ ደግሞ 9 ቁጥር እና ዛ ደግሞ 3 ቁጥር ማለት ነው። ያኩዛ የሚለው ቃል የመጣው ባኩቶ ከተባለ የጃፓን ባህላዊ የቁማር ጨዋታ ነው። በጃፓንኛ ያ ማለት 8 ቁጥር ሲሆን ኩ ደግሞ 9፣ ዛ ደግሞ 3 ቁጥር ማለት ነው። እነዚህ ቁጥሮች አንድ ላይ ሲደመሩ 20 ይሆናሉ። በዚህ የቁማር ጨዋታ 20 ቁጥር ምንም ዋጋ የሌለው ከንቱ ወይም የመጨረሻው መጥፎ እድል ተደርጎ ይወሰዳል። ስለሆነም ያኩዛዎች ራሳቸውን ለህብረተሰቡ የማይጠቅሙ የተገለሉ ክፍሎች አድርገው በመቁጠር ስሙን ለራሳቸው መጠሪያ አደረጉት። የያኩዛ ታሪክ የሚጀምረው በጃፓን የኤዶ ዘመን ከ1603 እስከ 1867 ሲሆን ቡድኑ የተመሰረተው ከሁለት የተለያዩ ህብረተሰብ ክፍሎች ነው ተብሎ ይታመናል። ተኪያ ወይም ሻጮች፣ እነዚህ ህገወጥ የተሰረቁ ወይም ጥራት የሌላቸውን ዕቃዎች በየመንገዱ የሚሸጡ ነጋዴዎች ነበሩ። የራሳቸውን ደህንነት ለመጠበቅና ንግዳቸውን ለመቆጣጠር በቡድን መደራጀት ጀመሩ። ሌላኛው ቡድን ባኩቶ የሚባል ሲሆን እነዚህ ደግሞ በከተሞችና በዋና ዋና መንገዶች ላይ ቁማር የሚያጫውቱ ቡድኖች ነበሩ። ያኩዛዎች የንቅሳት ባህል የመጣው ከእነዚህ ቁማርተኞች ነው። በጊዜ ሂደት እነዚህ ሁለት ዋነኛ ቡድኖች በመቀላቀልና በመደራጀት ያኩዛን መሰረት ጣሉ። ያኩዛ በጥብቅ ዲሲፕሊንና በጃፓን ባህላዊ የቤተሰብ ስርዓት ላይ የተገነባ ነው። ኦያቡንና ኮቡን ወይም አባትና ልጅ። ይህ አደረጃጀት የቡድን መሪ ኦያቡን ማለት የአባት ሚና ያለው ሲባል፣ ተከታዮቹ ደግሞ ኮቡን የልጅ ሚና ያላቸው ይባላሉ። በዚህ አደረጃጀት ውስጥ አባላቱ ለመሪያቸው ፍጹም ታማኝ መሆን ግዴታ ነው። ዩቡሱሚ ጣት የመቁረጥ ልማድ። አንድ የያኩዛ አባል ስህተት ሲሰራ ወይም መሪውን ሲያስቀይም ይቅርታ ለመጠየቅና ታማኝነቱን ለማሳየት የግራ እጁን ትንሽ ጣት የመጀመሪያ መገጣጠሚያ በስለት በመቁረጥ ለመሪው ያበረክትለታል። ይህ ባህል ሰይፍ ለመጨበጥ የሚያስፈልገውን ኃይል ስለሚቀንሰው አባሉ ይበልጥ በቡድኑ ጥበቃ ላይ እንዲደገፍ ያደርገዋል። የያኩዛ አባላት መላ አካላቸውን ማለትም ከፊትና ከባቶቻቸው በስተቀር በባህላዊ መንገድ በሚወጉ ንቅሳቶች ያስጌጣሉ። ይህ ንቅሳት ሕመምን የመቋቋምና ለቡድኑ የመታመን ምልክት ተደርጎ ይወሰዳል። የሁለተኛው የዓለም ጦርነት ማብቃትን ተከትሎ ጃፓን በጦርነቱ ከተሸነፈች በኋላ ሀገሪቱ ባለመረጋጋትና በድህነት ውስጥ ነበረች። በዚህ ወቅት ያኩዛዎች ገበያውን በመቆጣጠር ዕቃዎችን በማቅረብና የከተማውን ሰላም በራሳቸው መንገድ በመጠበቅ ከፍተኛ ኃይልና ገንዘብ አገኙ። በኮሙኒዝም መስፋፋት የሰጉ የጃፓን ፖለቲከኞችና የአሜሪካ የጦር ኃይል የግራ ክንፍ ተቃዋሚዎችና የሰራተኛ ማህበራትን ለመቆጣጠር ያኩዛን እንደ መሳሪያ ተጠቅመውበታል። ይህ ለያኩዛዎች ህጋዊ ከለላና ትልቅ የፖለቲካ ተሰሚነትን ሰጣቸው። በ1980ዎቹ የኢኮኖሚ እድገት ጃፓን የበለጸገችበት ወቅት ነበረ። በዚህ ወቅት ያኩዛዎች ወደ ህጋዊ ንግዶች በመግባት እንደ ሪል ስቴት፣ ኮንስትራክሽን እና ባንክ በመሳሰሉት በመሳተፍ በቢሊዮን ዶላር ማካበት ችለዋል። ብዙ የማፊያ አባላትን በመያዝ የሚታወቀው ግዙፉ ቡድን ያማጉቺ ጉሚ በመባል ይታወቃል። የያኩዛዎች የንግድና የወንጀል ስምሪት በሁለት የተከፈለ ነው። ተራና ድብቅ ከሆኑ የወንጀል ተግባራት እስከ ትላልቅና ህጋዊ የመሰሉ የቢዝነስ ኢምፓየሮች ይዘልቃል። የያኩዛዎች የቢዝነስ ኢምፓየር የተመሰረተው በቁማር ቤቶችና በጎዳና ላይ ንግድ የተመሰረቱ በመሆናቸው እስከ ቅርብ ጊዜ ድረስ ትልቁ የገቢ ምንጫቸው ህገወጥ ቁማር፣ የእጽ ዝውውር፣ ህገወጥ የሰዎች ዝውውር እና የወሲብ ንግድን በመቆጣጠር ነበር። ሌላኛው የገቢ ምንጫቸው ደግሞ የኮርፖሬት ማጭበርበር ነው። ይህ የያኩዛዎች የፈጠሩት ልዩ የማስፈራሪያ ስልት ነው። የትላልቅ ኩባንያዎችን አክሲዮኖች በዝቅተኛ ዋጋ ይገዙና በዓመታዊ የባለ አክሲዮኖች ስብሰባ ላይ በመገኘት የኩባንያውን ምስጢርና ውስጣዊ ችግሮች ይፋ እናደርጋለን በማለት ያስፈራራሉ።
ኩባንያዎችም ስብሰባው ሰላማዊ እንዲሆንና ስማቸው እንዳይጠፋ ሲሉ ለያኩዛዎች ከፍተኛ ገንዘብን ይከፍላሉ። በጃፓን ከታላላቅ የግንባታ ፕሮጀክቶች በስተጀርባ ያኩዛዎች እጃቸው አለበት። የህንፃ ተቋራጮችን በማስፈራራት የሰራተኞችን አቅርቦት በመቆጣጠርና የመሬት ገዢዎችን በማመቻቸት በቢሊዮን የሚቆጠር ዶላር ያንቀሳቀሳሉ። በአሁኑ ወቅት ጥብቅ ህጎች ስለተጣሉባቸው እንደ እገታና የዝርፊያ ወንጀሎችን ትተው በኢንተርኔት አማካኝነት ግለሰቦችን ማጭበርበር፣ የሳይበር ጥቃቶችን ማድረስ፣ የባንክ አካውንቶችንና የዲጂታል ገንዘቦችን ወደ ማጭበርበር ተሸጋግረዋል። የያኩዛዎች ኃያልነት ከፍተኛ ደረጃ ላይ ደርሶ የነበረው በ1980ዎቹ የጃፓን የኢኮኖሚ ወርቃማ ዘመን ላይ ነበር። ይሁን እንጂ ይህ ታላቅ የሀብትና የኃይል ማማ ላይ መውጣታቸው የውድቀታቸውን መጀመሪያ የሚያፋጥኑ 3 ዋና ዋና ምክንያቶችን ይዞ መጣ። በ1990ዎቹ መጀመሪያ ላይ የጃፓን ኢኮኖሚ ቀውስ የጀመረበት ጊዜ ነበር። በዚህ ምክንያት አገሪቱ ወደ ኢኮኖሚ ቀውስ ውስጥ ገባች። ያኩዛዎች በቢሊዮን የሚቆጠር ገንዘብን ያፈሰሱባቸው የባንክ፣ የኮንስትራክሽን እና የሪል ስቴት ኩባንያዎች በአንድ ጀንበር ከሰሩ። ይህም ቡድኑ በህጋዊ መንገድ ያንቀሳቀሰው የነበረውን ግዙፍ የፋይናንስ መሰረት በእጅጉ አናጋው። ትልቅና ሰፊ በሆነው ያማጉቺ ጉሚ ውስጥ ከፍተኛ የሥልጣንና የሀብት ሽሚያ ተፈጠረ። ይህ ክስተት ቡድኑ እንዲከፋፈልና እርስ በርስ የሚተላለቅበት የያኩዛዎች ጦርነት እንዲቀሰቀስ አደረገ። በጎዳናዎች ላይ የተደረጉት የተኩስ ልውውጦችና የቦምብ ፍንዳታዎች ንጹሐን ዜጎችን መጉዳት መጀመራቸው ይህ ማህበረሰቡን በያኩዛ ላይ የነበረውን የመቻቻል ስሜት ወደ ፍጹም ጥላቻና ፍርሃት ቀየረው። ቀደም ሲል የጃፓን ሕዝብ ያኩዛዎችን እንደ ሕዝብ ጠባቂ ወይም ራሳቸውን የቻሉ ባህላዊ ተዋጊዎች አድርጎ የማየት ዝንባሌ ነበረው። ነገር ግን በከተሞች ውስጥ ሰላም ሲጠፋ የንግድ ማኅበራትና ተራ ዜጎች በያኩዛዎች ላይ በግልጽ ተቃውሞ ማሰማት ጀመሩ። ሕዝቡ የማፊያ ቢሮዎች ከሰፈራቸው እንዲነሱ በፍርድ ቤት በመክሰስና በየአካባቢው የክትትል ኮሚቴዎች ማቋቋም ጀመረ። ይህ የሕዝብ ንቅናቄ ተከትሎ መንግሥት በቡድኑ ላይ እርምጃ እንዲወስድ መንገድ ጠረገ። ቶኪዮ የጃፓን መዲና ብቻ ሳትሆን የያኩዛዎች ትልቅ የገቢ ምንጭና የኃይል ሚዛን ማስጠበቂያ መድረክ ነች። በቶኪዮ ውስጥ በርካታ ቡድኖች የሚንቀሳቀሱ ቢሆንም ከተማዋ በዋናነት በሁለት ግዙፍ ኃይሎች ትመራለች። ሲሚሺዮካይ እና ኢናጋዋካይ በመባል ይታወቃሉ። በቶኪዮ ውስጥ የያኩዛዎች ዋና ማዕከል ሺንጂኩ ተብሎ የሚጠራው የከተማዋ ክፍል ሲሆን በተለይም ካቡኪቾ ተብሎ የሚጠራው የእረፍትና የመዝናኛ ቀጠና የከተማዋ የልብ ትርታ ነው። ካቡኪቾ በዓለም ላይ ካሉ ትላልቅ የምሽት መዝናኛ ስፍራዎች አንዱ ነው። በዚህ ስፍራ መጠጥ ቤቶች፣ ክለቦችና ምሽት ቤቶች በሰላም ለመስራት ለቡድኖቹ ወራዊ ክፍያ ይከፍላሉ። ሮፓንጊ ተብሎ የሚጠራው የከተማዋ ክፍል የውጭ ሀገር ዜጎችና ባለሀብቶች በብዛት የሚገኙበት ስፍራ በመሆኑ ያኩዛዎች ወንጀሎችን ለመስራት ምቹ ስፍራ ሆኖላቸዋል። በተለይ እነዚህ አካባቢዎች የባንክ ሰነዶችና ትላልቅ የኮንስትራክሽን ጨረታዎችን በማጭበርበርና ሕገወጥ ሰነዶችን በማዘጋጀት ከፍተኛ የገቢ ምንጭ ያገኙበታል። ኦሳካ በጃፓን ሁለተኛዋ ትልቅ የኢኮኖሚ ቀጠና ስትሆን በያኩዛ ታሪክ ውስጥ ደግሞ እጅግ አስፈሪና ኃያል ከተማ ነች። የጃፓን ትልቁና በዓለም ታዋቂው የወንጀል ጥምረት ያማጉቺ ጉሚ የተመሠረተውና ዋና መቀመጫውን ያደረገው በዚህ በካሳይ ቀጠና ውስጥ ነው። የኦሳካ የንግድና የመዝናኛ ማዕከል የሆነው ሚናሚ የያማቺ ጉሚ የገንዘብ ማተሚያ ማሽን ነው። የኦሳካ ያኩዚዎች ከቶኪዮ ባልደረቦቻቸው ይበልጥ ጠንከር ያሉ፣ ግልጽና ጸበኛ ባህሪ ያላቸው ናቸው። ለአነስተኛ ነጋዴዎች በከፍተኛ ወለድ ሕገወጥ ብድር መስጠትና ንብረት መውረስ እዚህ ከተማ ላይ የተለመደ ነው። ኦሳካ በያኩዚዎች መካከል የሚነሱ ደም አፋሳሽ የውስጥ ግጭቶች መነሻ ነች። በ2015 ያማጉቺ ጉሚ ለሁለት ሲከፈልና ኮቤ ያማጉቺ ጉሚ ሲመሰረት ኦሳካ የሁለቱ ቡድኖች መፋለሚያ መድረክ ሆና ሰንብታለች። ከቶኪዮና ኦሳካ በመቀጠል የያኩዛን መዋቅር ለመረዳት ወሳኝ የሆኑት ከተሞች ኮቤና ኪታኪዮሹ ናቸው።
እነዚህ ከተሞች በስትራቴጂካዊ የወደብ መገኛ በመሆናቸው ለኮንትሮባንድ ንግድ እጅግ ምቹ ናቸው። በኮቤ የሚገኘው የያኩዛ ዋና መቀመጫ ለረጅም ዓመታት በአካባቢው ሕዝብ ዘንድ እንደ አንድ ተቋም ይታይ ነበር። ለምሳሌ በ1995 የታላቁ ሃንሺን የመሬት መንቀጥቀጥ አደጋ ሲከሰት መንግሥት ከመድረሱ በፊት ያኩዛዎች ለከተማው ሕዝብ ምግብ፣ ውሃና የእርዳታ ቁሳቁስ በሄሊኮፕተር በማቅረብ ታዋቂነትን አትርፈው ነበር። በፉኩካ ግዛት የምትገኘው ኪታኪዮሹ የኩዶካይ መናገሻ ነች። ኩዶካይ በጃፓን መንግሥት አደገኛ ማፊያ ተብሎ የተፈረጀ ብቸኛ ቡድን ነው። ይህ ከተማ ያኩዛዎች ከመንግሥት ከፖሊስና ከሕዝብ ጋር በቀጥታ ግጭት ውስጥ የገቡበት ቦታ ነው። ቡድኑ በከተማዋ ባሉ የንግድ ተቋማት፣ በፖሊስ ጣቢያዎችና አልፎ ተርፎ በሲቪል ዜጎች ላይ የእጅ ቦምብና የጦር መሳሪያዎችን በመጠቀም ጥቃት በማድረስ ከተማዋን ለዓመታት የፍርሃት ቀጠና አድርጓት ነበረ። የኪታኪዮሹ ወደብ ከደቡብ ኮሪያና ከቻይና ለሚገቡ ሕገወጥ የጦር መሳሪያዎች እና ዕጾች ዋና መግቢያ በር ነው። የያኩዛዎች ትልቁ ፈተና የአባላት ቁጥር ከጊዜ ወደ ጊዜ የቀነሰ መምጣት ነው። በአሁኑ ወቅት በጃፓን ውስጥ ያሉ የያኩዛ አባላት ቁጥር ከ15,000 በታች እንደሚሆን ይገመታል። በወርቃማው ዘመን አባላቱ 180,000 ይደርሱ ነበር። ከሁሉም በላይ የሚገርመው አሁን ካሉት አባላት መካከል ከግማሽ በላይ የሚሆኑት ዕድሜያቸው ከ50 እስከ 60 ዓመት የሆኑ አረጋውያን ናቸው። ብዙዎቹ የረጅም ዘመን መሪዎች በመሆናቸው በዕድሜያቸው መግፋት አርጅተዋል ወይም በእስር ላይ ይገኛሉ። የማፊያ ቡድኑን የሚረከበው ወጣት ትውልድ በመጥፋቱ ያኩዛ የአረጋውያን ስብስብ እየሆነ መጥቷል። ቀደም ሲል ውድ የሆኑ የምዕራባውያን ልብሶችን በመልበስና የቅንጦት መኪናዎችን በመንዳት የሚታወቁት ያኩዛዎች ዛሬ በከባድ የኢኮኖሚ ችግር ውስጥ ይገኛሉ። በቅርብ ዓመታት በጃፓን የተመዘገቡ ሪፖርቶች እንደሚያሳዩት ያኩዛዎች በዚህ የሚቀጥሉ ከሆነ ሙሉ በሙሉ የመጥፋት አደጋ ተጋርጦባቸዋል። አንዳንድ የያኩዛ አባላት በሱፐርማርኬቶች ውስጥ ምግብና ቁሳቁሶቹን ሲሰርቁ፣ አንዳንዶች ደግሞ በሕገወጥ የዓሣ ማስገር ሥራ ውስጥ ተሰማርተው ተይዘዋል። ይህ የሚያሳየው የቡድኑ የገንዘብ አቅም ምን ያህል እየተዳከመ እንደመጣ የሚያሳይ ነው። ያኩዛዎች ባህላዊ አደረጃጀቶቻቸውን ማለትም ቢሮ መክፈት፣ ንቅሳት ማሳየትና የታማኝነት ሥርዓት ማድረግን ሙሉ በሙሉ ትተዋል። አሁን በጃፓን የኩሜ ካንቶ የሚባሉ አዳዲስ ድብቅ የወንጀል ቡድኖች ተፈጥረዋል። እነዚህ ቡድኖች የያኩዛ አርማ የላቸውም። መሪዎቻቸውን በግልጽ አይታወቁም። እንቅስቃሴያቸውን በዋናነት ኢንተርኔትን መሠረት ያደረገ ነው። ዋነኛ ትኩረታቸው በሳይበር ወንጀል ላይ የተመሠረተ ነው። በስልክ ማጭበርበር እና በማኅበራዊ ሚዲያ ወጣቶችን በገንዘብ በመቅጠር ጊዜያዊ ስርቆቶችን በማደራጀት ላይ ነው። በአጭሩ ያኩዛዎች ጥንታዊና ባህላዊ መልካቸው የመክሰም አደጋ ተጋርጦበታል። የጃፓን መንግሥት የወሰደው የኢኮኖሚ ማዳከም ስልት ሰርቶለታል። ያኩዛዎች ዛሬ ላይ የጃፓን ስውር መንግሥት መሆናቸው አብቅቶ ሕልውናቸውን ለማቆየት የሚታገሉ ድብቅና የተበታተኑ ትናንሽ ቡድኖች ሆነዋል።